እስካሁን ፀጉር ይቻላል እንደ ፀጉር አንተ ይሄ ፀጉር አትቆረጥም እንዴ? አሎ ዛራ ይሄ ቪዲዮ ስንት ላይክ ታገኛ ታገቢኛለሽ? እስካሁን ፀጉር ይቻላል እንደ ፀጉር አንተ ይሄ ፀጉር አትቆረጥም እንዴ? አንተ ምንድነው ይሄ ፀጉር ይዘህ ወላሂ ትላለህ ደግሞ ይሄ ፀጉር ይቻላል እንደ ፀጉር ይቻላል? አዳምጪኝ። ላዳምጥ ምንድነው? ተነስ ወላሂ ምሬ ነው። ሃናን ባርበር ጀሞ የሚገኘው ማለት ነው 50,000 ፎሎወርስ ከደረሰ አካውንታቸው ፀጉሬን ከተቆረ 200,000 ሊሰጡ ነው። እንደዛ ነው። በቃ ፎሎ አድርጉት። በቃ ፎሎ አድርጉት። ሃናን ምን ነበር? ሃናን ባርበር ፎሎ አድርጉና 50,000 ያስገቡትና ቶሎ 200,000 እንትን ይበል። ግን አንተ ፀጉርህ እስካሁን ፀጉርህ አለመቆረጥ ሌላ ነገር ነው። ትተን እግሬን ሰበራል አልክ አይደል? ዊልቸር አልክ አይደል? ያን ተሰብሮታ ያለ ማለት እንደሚሰብር አሳየህ። ክራንች አዘጋጁለት። ዊልቸር አዘጋጁለት። ዊልቸር አዘጋጁ በል። ሰሞኑን ዊልቸር ምናምን ነው ያልከው? ዊልቸር ነው ያልከው? ና የንጉሱ ትሸጥ ልበስል አውልቅ። ይሄን ዘላ ለለ አላ ምን አባረው ደርባ አውጣው የንጉሱ ልበስ ና ልበስ ና ቶሎ በል ፍጠን የንጉሱ ትሸጥ ልበስ አንተ ጭራሽ ለስራ ታሽላለህ አንተ ለበቀሉ ዊልቸር ምናምን ትላለህ ልበስ እየደረሰው አንዴ ሲመጣ ንጉሱ ስለለበስኩ ነው በቀሉ ቀንሽ ደረሰ በቀሉ አበሻ ይሄ ቲሸርት እንግዲህ ከተማ ሙሉ ማጥለቅለቅ አለበት። የኔ አድናቂዎች እንግዲህ አስለብሽዋለሁ። ይሄ ሰውዬም ለብሷል። ስለዚህ መርካቶ ይገኛል ማሜ ብራንድ ጋር። ሌላ ቦታ ደግሞ ሻምፒዮን ጂም አለ ሸምቱ ነው ብላችሁ እሺ ናምን አፈይታፈጥ ያታለና አሳየኝ ያታለ አሎ በቀሉ የፉሪ ልጅ ነኝ ስለዚህ ፉሪ መጣ አሉ እናንተ እዚህ ግራንድ ብር ፋሽን መጣ አሉ እውነት ያታለና አሳየኝ ያታለ ያታለ በቀሉ እንዴት ይመጣል? ፉሪ ድረስ እንዴት በቀሉ እዚህ ታመጡታል? የታለ? ቤቱ ግን ያምራል። አንተ ይሄው ልብስ እዚህ ፉሪ ላይ የሁሉ ልብስ ሱፉ፣ የወንድ አልባሳት፣ የስፖርት አልባሳት፣ የሴት አልባሳት የሁሉ እዚህ ፉሪ። ኧረ ፉሪ በቃ ፉሪ ተቀውጠዋል። የኛ ሰፈር ፉሪ ግራንድ ብር ፋሽን ፉሪ ጂፋር ህንፃ ላይ ሁለተኛ ፎቅ ላይ የሚገርም የተንጣለለ ቤት የወንዶች አልባሳት የሴቶች አልባሳት ናሳይ የልብስ ጫካ ነው። ያው የምታዩት እነዚህ ሁሉ የምታዩቸው የስፖርት ሱፍ ሁሉንም የምታገኙበት ግራንድ ብር ፋሽን ፉሪ ላይ ተከፍቶላችኋል። እናንተ ብቻ ጂፋር ህንፃ ሁለተኛ ፎቅ መምጣት ብቻ ነው። ያ ማለት ወረዳው ፊት ለፊት ከመጣችሁ ሁለተኛው ፎቅ ላይ ማለት ነው። ይሄን ሁሉ የምታዩት የልብስ ጫካ ነው ያለው። የልብስ አማዞን ነው የሚባል የልብስ አማዞን የልብስ አማዞን በቃ እኛ ጋር ዱና የፈለጋችሁት ሁሉ ታገኛላችሁ እያላችሁ በስማ አስተፈረላ सारे लोग तुम्हारे पीछे ድፍረት ካለ ለአንተ ሺህ ሰዎች ከኋላ እንዲቆሙ ከፈለግ አንድ ጦርነት ብቻ አሸንፍ። አንተ ከነሱ ጋር እንደቆም ሺህ ሰዎች ይሄን አምነው ድፍረት ካላቸው ሙሉ ዓለምን ታሸንፋለና
አረ ዛራ ይሄ ቪዲዮ ስንት ታገቢኛለሽ? ታገቢኛለሽ? የምን እኮ ስንት ላይ 10 ሚሊዮን 10 ሚሊዮን ምን አስበሽ ነው 10 ሚሊዮን አላለሽ? ኧረ